ቦርሳችን ከከበረ የእንጀራ ጉዳይ ቀላል ነው ማለት ነው። መጀመሪያ መንግስቱንና ጽድቁን ምን በሉ እሱ ፈልጉ፣ ሌላው ምን ይባላል ይጨመርላችኋል ብሏል። ስለዚህ አስቀድመን ስሙን እንድንቀድስ ከዛ በኋላ ስለ ዕለት ቦርሳችን በምድር ላይ ስለምንኖረው ነገር ሁሉ እንድንጠይቀው ሲያስተምረን በእውነት ስምህ ይቀደስ በሉኝ አለ። ስለዚህ ልመና ነው። ስምህ ይቀደስ ሲባል የቅድስና ምን ይሁን ዙፋን ልሁን፣ የቅድስና ምን ልሁን ማደሪያ ልሁን ማለት ነው። ሌላው ምስክርነት ነው። ስምህ ይቀደስ ስንል ስም ምንድን ነው? ቅዱስ ነው። ስም ምንድን ነው? ክቡር ነው። ሌላው ተልእኮ ነው። ስምህ ይቀደስ ሲል ስምህን በሚያከብር መንገድ እኖራለሁ ብለን ቃል መግባታችን ነው። የሰማችሁ ነው። የእግዚአብሔር ስም በእኛ ምክንያት መቀደስ አለበት እንጂ መሰደብ የለበት። ሐዋርያው ምን አለ? በእናንተ ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር፣ በእናንተ ምክንያት አለ የእግዚአብሔር ስም በአሕዛብ ዘንድ ምን ይሆናል? ይሰበካል። ክርስቲያን በእያንዳንዱ ሕይወቱ የእግዚአብሔር ስም በእርሱ ካልከበረ በእውነት ክርስቲያን ሊባል አይችልም። የእኛ ስማችንና ስራችን ተባብረዋል ወይ ነው። ክርስቲያን ተብለናል። በክርስቶስ ክርስቲያን ተብለን ክርስቶሳዊ መዓዛ ከሌለ እነዚህ ክርስቲያን ተብለው የሚሰሩ ስራ የከፋ ነው ተብሎ የማን ስም ይሰደባል? የእግዚአብሔር ስም በእኛ መክበር፣ የእግዚአብሔር ስም በእኛ መግነን፣ የእግዚአብሔር ስም በእኛ መቀደስ ሲገባው የእግዚአብሔር ስም በእኛ ከተሰደበ በእውነት በመንግስቱ ስለምንጠየቅ ምን አለ? ስምህ ምን ይበል? ስምህ ይቀደስ ብላችሁ አመስግኑኝ አለ። ስለ ስም ትንሽ ልንገራችሁ። የእግዚአብሔር ስም ትልቅ ኃይል ነው። በመጽሐፍ ቅዱስ ላይ ወደ 970 የሚጠጉ የእግዚአብሔር ስሞች አሉ። እያንዳንዱ ስሞቹ ኃይል ናቸው፣ ሕይወት ናቸው፣ ብርሃን ናቸው። ለምሳሌ ለአባታችን ለሄኖክ በምዕራፍ 20 ከቁጥር 1 እስከ 11 እንዲህ ይለዋል። ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው ለማን የገለጠው? ለቅዱሳን መላእክት ማለት ነው የገለጠው የመሐላ ራስ የትስብኤ የስሙ ቁጥር ይህ ነው ይላል። በጣም ትልቅ ስሙን ነው የሚነግረው። ህቡ ስሙን ይነግረዋል፣ ክሱት ስሙን ይነግረዋል። ስሙም አለ ጴቃ ይባላል። ይኸውም ቅዱስ ሚካኤልን እንዲህ አለው፣ ይህን የተሰወረውን ስሙን ያውቁ ዘንድ የተሰወረውን ስም ግለጥላቸው፣ የተሰወረውን ሁሉ ለሰው ልጆች ያሳዩ፣ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ በመሐላ ጊዜ ጠሩት ዘንድ ግለጥላቸው። ኃይለኛ ነው የጸናም ነው፣ የዚህ መሐላ ኃይሉ ይህ ነው። ይህም አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው ይላል። በማን እጅ ላይ? ትስብኤል የመሐላ ራስ ነው። ሰላም ለዝክረ ስምከ ስመ መሐላ ዘኢሄሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ፣ እግዚአብሔር አስቀድሞ በዙፋኑ ላኖረው የማይከዳ የመሐላ ስም ለሆነ ስም አጠራርን ሰላምታ ይገባል ትላለች ቤተ ክርስቲያን። ለስሙ ማለት እኮ እሳይ ለስሙ ነው። ስሙ ጴቃ ይባላል ካለ በኋላ አካ የተባለውን ስሙ በማን መዳፍ አኖረው? በቅዱስ ሚካኤል። አ ማለት አልፋ ማለት ነው። ካ ማለት ካይ ከመ ማለት ነው። እ ማለት ኦሜጋ ማለት ነው። አልፋና ምን ይገቡት? አልፋና ምን በዚህ ስም አለ ሰማያት ጸዱ ይላል። የእግዚአብሔር ስም ሰማያትን አጽንቷል። ይህን ስም ዘወትር መቀደስ ይገባል። ሁሌ መጥራት ይገባናል። እግዚአብሔር ስንለው አብ ወልድ መንፈስ ቅዱስ ብንለው ኤሎሂም ብንለው። ለሙሴ ደግሞ ስም ማን ነው አለው? በዕብራይስጥ ኤሄ አሼር ኤሄ ከውን ዘከውን አህያ ሸራሃያ ማለት ነው። ኤልሻዳይ ብትሉት፣ አዶናይ ብትሉት፣ ጸባዖት ብትሉት፣ አልፋ ብትሉት፣ ኪሪዮስ ብትሉት፣ አማኑኤል ብትሉት፣ ከስም ሁሉ በላይ የሆነውን ስም ኢየሱስ ብላችሁ ስትጠሩት ስሙ ምንድን ነው? ጣፋጭ ነው። ስሙ ምንድን ነው? ጣፋጭ ነው። የሕይወት እንጀራ ነው። የሕይወት መጠጥ ነው። ይህ ስም ዘወትር ከሕይወታችን ሊቀደስ ሊከብር ይገባዋልና ስምህ ይቀደስ ካልን በኋላ መንግስትህ ትምጣ፣ መንግስትከ መንግስት ምን ትበል? ትምጣ እንለዋለን። አሁን እስቲ መንግስት ትምጣ ማለታችን ትንሽ ይሄ ወደ 3 ትርጉም አለው። በጣም ማስተዋል ይገባል። ትምጣ መንግስትከ መንግስት ትምጣ ማለት መንግስት ሰማያት እግር ኖሯት በእግሯ ክንፍ ኖሯት በክንፍ በረራ ከወዲያ ወዲህ የምትመጣ ከዚህ የሌለችውና ከዚህ ወደዛ የምትሄድ ማለት አይደለም። ትገለጥልን በሉኝ ሲል ነው። ለምሳሌ ሰዎች
የእግዚአብሔር ማደሪያ ከሆኑ ሐሳባቸው ቅዱስ ከሆነ ልባቸው በእግዚአብሔር ፍቅር ከተቃጠለ መንግስቱ አስቀድሞ ወደ ውስጣቸው ምን ብሏል? መጥቷል ማለት ነው፣ ተገልጿል ማለት ነው። ምክንያቱም በመንግስተ ሰማያት የሚያድረው እግዚአብሔር በእነሱ ምን ብሏል? አድሯል። ሰዎች የእግዚአብሔር መቅደሶች ናቸው። በደንብ ማስተዋል ያለብን አንድ ትልቅ ትምህርት ልንገራችሁ። ስንት እግር አለን? አይዟችሁ፣ ስንት እግር አለን? ሁለት ነው አይደለ? እግዚአብሔር ዝም ብሎ ይህን እንዴት ሊሰጠን ይችላል? በአርያው በአምሳሉ ዛሬ ሥላሴ በዓላቸው ነው። ስንት የጀርባ አጥንት አለ? ጉዳችሁ ፈላሴ ከዚህ ጀምሮ እንግዲህ እስከ እግር ድረስ እዚህ ድረስ 33 አለ። ከዛስ ራስ ቅላችን አለ። ራስ ቅላችን አለ። ስንት አጥንት አለው? 22። አንገታችን ስንት አጥንት አለው? 7። ስንት እጆች አሉ? 4 ተጠራጠሩ። ስንት መዳፎች አሉ? ስንት ጣቶች አሉ? ታዲያ ዝም ብሎ ነው? እግዚአብሔር ሰውን መቅደሱ አድርጎታል። ቤተ መቅደስ ደብተራ ኦሪት በሙሉ የተሰራችው ሰውን ትመስላለች። 3 ክፍል አላት። አደባባይ አላት። አደባባይ የዕለት ዕለት እሳት መስዋዕት መቃጠል መስዋዕት የሚሰዋባት። ቅድስት አላት። ዕጣን 7 መቅረዝ የሚበራበት የዕጣን መስዋዕት የሚቀርብበት 12 ኅብስተ ገጽ የሚቀርብበት። እንደገና ቅድስተ ቅዱሳን ስትገቡ ምን አለ? ታቦተ ጽዮን አለች። ኪሩቤል አሉ። በጣም ይገርማል። ያ ስርዓትኛ ውስጥ አለ። ቤተ መቅደሱ ያዕቆብና ብለስ እንደሚባሉ በ2 ምሰሶ እንደጸና እኛ ስንት እግሮች አሉን? 2 እግሮች አሉን። እንደ አደባባይ አንጀታችን በእግዚአብሔር ፍቅር ይቃጠላል። የሚቃጠል መስዋዕት በዛ ብቻ አይደለም። አንጀታችን በማን ፍቅር ይቃጠላል? በእግዚአብሔር ፍቅር ይቃጠላል። ልባችን እንደ ቅድስት ነው። እንደ ምንድን ነው? ቅድስት ነው። 7ቱ የመቅረዝ መብራቶች እንደሚበሩበት 7ቱ ሀብታት ያልፉበታል። ጭንቅላታችን መክብበ ሕዋሳት ነው። ቀራንዮን ጎልጎታን ይመስላል። ስለዚህ ቅድስተ ቅዱሳን ነው። የእግዚአብሔር ምኖቹ ነን ማለት ነው። ማደሪያዎቹ ነን። እንደ ፍቅረ እግዚአብሔር ቀኝ እጅ አለን። ወንድምን እንደ መውደድ ግራ እጅ አለን። እንደ 2 ጽላት 2 መዳፎች አሉን። እንደ 10 ቃላት 10 ጣቶች አሉን። የሙሴ ሕግ በጣታችን የክርስቶስን በልባችን የተቀረጸብን ሕያው የእግዚአብሔር ምኖች ነን፣ መጽሐፎች ነን። አንድ ወቅት ሊቀ ጠበብት አለቃ እያሌው ታምሩ ታውቋቸው ከሆነ በረከታቸው ይደርብን፣ በሕይወተ ሥጋ የሉ። የራስ ቅል የምትባል ስብከት ነበራቸው። የመድኃኔዓለም ዕለት ያስተማሩ እና ሲያስተምሩ ምን አሉ? ጌታችን የራስ ቅል የምትባል ጎልጎታ ላይ ተሰቀለ። አንዴን የተሰቀለው ዛሬ አሉ። የራስ ቅል ጎልጎታ ማለት የእኛ ምናችን ነው? የራስ ቅላችን ነው። ዕለት ዕለት ይሰቀልበታል። መስቀሉ ተተክሏል። እውነት ነው። እግዚአብሔር ሰውን በተፈጥሮ ያንዳንዱን ሲያመጣው የጀርባ አጥንታችን ቁጥሩ አይገርማችሁም? 33 ነው። አይደንቅም? ቁጥሩ ስንት ነው? በኢየሱስ ክርስቶስ ዕድሜ ልክ ማለት ነው 33 ነው። ከዛ የራስ ቅላችን መጣ። ዕድሜውን ያልተመጥን ጎልጎታ የራስ ቅል አድርጎ ጭንቅላታችን የሰራ እሱ ማን ነው? ክርስቶስ ነው። እናንተ የማታስተውሉ የገላትያ ሰዎች አለ። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር አለ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ይህን አዚም መድኃኔዓለም ያንሳል። እንድናየው ፈቃዱ ነው። ሁሌ እናየዋለን። ከዋክብት ስናይ እንደ 7 ሰገል እሱን እናየዋለን። ተፈጥሯችንን ስናይ እሱን እናየዋለን። እንደውም አንድ የሚያስደንቅ ነገር እንገራችሁ። እንደው ስለ መንግስቱ ሲነሳ ማለት ነው ሳይንቲስቶች በደንብ ሰውን ሲመረምሩት በጣም ሰው በጣም የሚያስደንቅ ፍጡር ነው። ዝም ብሎ በዝግመት የመጣ ለውጥ የመጣ አይደለም። በአርአያ እግዚአብሔር የተፈጠረ ድንቅ ፍጥረቶቹ ነን። ዲኤንኤ ታውቃላችኋል? ዲኤንኤ አለን ሁላችንም ዘረመ ሴላችን ኒውክለስ ውስጥ የሚታወቅ ነው። 6 ቢሊየን ነው ፊደሉ። ስንት ቢሊየን? 6 ቢሊየን ዲኤንኤ ፊደል አለ። አንድ ፊደል ማለት 1000 መጽሐፍ ቅዱስ ውስጥ ያሉ ፊደሎች እንደማለት ነው። አንድ ፊደል ቢጎድል ሰው በዊልቸር ይሄዳል። አካሉ መንቀሳቀስ አይችልም። ይህንን እንጻፍ ቢባል ፊደሉን ነው ምላችሁ። ፊደሉን እንጻፍ ቢባል ስንት ዓመት ይፈጅብን ይመስላል? ወደ 50 ምናምን ዓመት ይፈጅባቸዋል። በቀን 8 ሰዓት እንጽፍ ውስጣቸው ያለው ፊደል። አሁን ቅርጹ እንደ የቆመ
መሰላል ነው፣ እንደዚህ ጥምዝምዝ ነው። አሁን በብዙ ሚሊየን ማግኒፋይ በሚያደርግ መሳሪያ የእስራኤል ሳይንቲስቶች አሉት። ለመጀመሪያ ጊዜ ቅርብ ጥናት ነው የምነግራችሁ እና አደኒን፣ ጉዋኒን፣ ሳይቶሲን፣ ታያሚን የሚባሉ 4 ኤሌመንቶች አሉ። እዛ ውስጥ ይወዳችሁ 10 ላይ ሄድና ይቆማል። የሰው ልጅ እኮ ነው። 5 ላይ ሄድና ይቆማል። 6 ላይ ሄድና ብሪጅ ይሰራል። 5 ላይ ይሰራል ብሪጅ። 10 5 6 5 እስቲ ቁጥሩን እንዳትረሱ። ስታውቋቸው 10 5 6 5 አይደል? 10 5 6 ምንድነው ይሄ? ምንድነው? እግዚአብሔር ዝም ብሎ አያኖረው። አያችሁ፣ የሌላው ዓለም ሳይንቲስቶች ከሃይማኖት ሊቃውንት ጋር ተባብረው ነው የሚሰሩት፣ ዝም ብሎ አይደለም። ስለዚህ ብሉ የሚያውቁ መምህራን መጥተው ይሄ ነገር ቁጥሩ ምንድን ነው ተብሎ ሲፈተሽ ወደ አሌፋት ነው የተሄደው። አዳም በሄዶም ገነት ሳለ እግዚአብሔርን ሲያመሰግንበት የነበረ ስም መዝሙር 118 ላይ ዳዊት አመስግኖበታል። 10ኛው ፊደል ዮድ ነው። ሲበሉ የእግዚአብሔር ቀኝ ማለት ነው፣ ቀኝ ነው። 5ኛው ፊደል ሄ ነው። 6ኛው ፊደል ዋው ነው። 5ኛው ፊደል ሄ ነው። ሲገጥሙት 4 ፊደሎች ናቸው። የበሉስቲ ሀ ወ ሀ ምን ማለት ነው? አንድ ላይ ስትፈቱ ማን ይመስላችኋል? ሲገቡት ናስበ በመጽሐፍ ቅዱስ ላይ ስሙ አታውቁትም? ፊደሉን እኮ ነገርኳችሁ። የሀ ወሀ ያህዌ ወይም ይሆዋ እግዚአብሔር ደስ ብል በሏል። ስሙ ምንድን ነው ያሉት? መጨረሻ ሰዓሊ ስዕል ስሎ መጨረሻ ምን ያላል? ስሙን ጽፎ ይፈርምበታል። እግዚአብሔርም ሰውን ፈጥሮ ስሙን ነው ያተመብን። እያንዳንዳችን ሴል ውስጥ መንግስት ትምጣ እንለዋለን እና ፈሪሳውያን የእግዚአብሔር መንግስት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞ እንኋት በዚህ ወይም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግስት በመካከላችሁ ናትና ሉቃስ 17:31 እሳይ። ስለዚህ እግዚአብሔር በእኛ አደረ ማለት ራሳችን ምን ሆንን ማለት ነው? ማደሪያው ሆነን ማለት ነው። እሱ ንጉሳችን፣ እኛ ቤተ መቅደስ ሆነን ነው። ሁለተኛው መንግስት ትምጣ ስትሉት ምስጢረ ቁርባን ነው ትዝ አይላችሁ? የእግዚአብሔር እንተባቲ ወረድ መንፈስ ቅዱስ መልእክተ ሰማያት መንፈስ ቅዱስ የሚወርድባት እለት እለት እንዴ አይገርም? ሌሊት ማህሌት ስትቆሙ ቤተ ክርስቲያን ምን ትመስላለች? ሰማይን ትመስላለች፣ መንግስቱን ትመስላለች። ዓለም ኮነ ሰማይ ወሰማይ ሊኮነት ዓለም ሰማይ ምድር ሰማይ ሁለቱ ይገናኛል። ልክ እንደ ቤተልሔም ማለት ነው። ሶስተኛው መንግስቱ ግን መንግስት ትምጣ። በመንግስት በመጣ ጊዜ ምን በላይ እግዚአብሔር ያስበን በቸርነቱ። እስቲ አንድ ጥያቄ ልጠይቃችሁ። እንግዲህ መንግስቱን ትናፍቁታላችሁ? እሺ፣ ከእናንተ ገነት መግባት የሚፈልግ እጁን ያወጣል። ፈልጉ ማይፈልግ ያላል የሚፈልግ ነው ያሉት። ከዛች ጃው ነው አማተም ሲሆን እሺ የሚፈልግ ትፈልጋላችሁ? እርግጠኞች ናችሁ? እሺ፣ ገነት መግባት የሚቻለው ያው እንደሚታወቀው ሲሞት ነው። ሰው ሲመሞት የምትፈልጉ አሁን ዛሬ ገነት መግባት ፈልጋችሁ መሞትም ጠልታችሁ እንዴት ይሆናል? ስለዚህ መንግስት ትምጣ እያለ የሚጸልይ ሰው ለምንድን ነው ምጽአትን የሚፈራው? ሁልጊዜ የክርስቶስ መምጣት ሲነገር ሰው ይርበተበታል። እንዴ ሰው አባቱ እመጣለሁ ሲለው ማራናታ በናፍቆት መጠበቅ ይገባዋል እንጂ እንዴት መፍራት ይገባል? ውሸታችንን ነው ማለት ነው። ወይም መንግስት ትምጣ ለምደነው ነው አባታችን ሆነ ዘማት የምትኖር ስሙ ይቀደስ መንግስት ትምጣ ካልሆነ በቀር እያንዳንዱን ቃል ኮንተምፕሌት አድርገን አሰላስለን የምንጸልይ ከሆነ የእግዚአብሔር መንግስት ምን እንላለን? እንናፍቃለን። ቀጥሎ መንግስት ትምጣ፣ ቀጥሎ ጸሎቱ አዎ እንደሆነች ይላል። ግዕዙ ግን አይልም። ወይኩን ፈቃድከ እሱን ነው የምንጠይቀው። ፈቃዱን ሳይሆን በከመ በሰማይ ከማሁ በምድር ፈቃድ በሰማይ እንደሆነ በሉ እስቲ። ፈቃድ በሰማይ እንደሆነ እንዲሁ በምድር ትሁን። ወይኩን ፈቃድከ ከማሁ በምድር ትሁን ሊሆን ይችላል። እንግዲህ በዚህ ጸሎት ውስጥ
መገዛት አለ፣ ታማኝነት አለ፣ ስምምነት አለ፣ እምነት አለ። ይህን ጸሎት ራሱ ክርስቶስ በጌቴሴማኒ ጸለየ። ምን አለ? የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ስለዚህ ለእግዚአብሔር ታዛዥ የምንሆንበት መላእክት በንጽህና በአንድነት በማመስገን እንደሚኖሩ አሁንም በምድር እነሱን መስለን እንድንኖር አድርገን ነው። በቃ ሰማይ ስትሉ ምንድን ነው? ንጽህና ነው። ሰማይ ስትሉ ምንድን ነው? ብርሃን ነው። ሰማይ ስትሉ ምንድን ነው? ቅድስና ነው። ምድርስ ትንሽ ይከብዳል። ወደ ምድር ስትመጡ ደግሞ ሰው ሲፈጥረው እግዚአብሔር እንዴት አድርጎ ፈጠረው? ወደ ሰማይ እንዲያሄደው ወደ ምድር። እሺ እንስሳትን ስንት እግር ሰጣቸው? ለምን? መሬት ስለሚቀሩ። ሌላስ? መሬት ነው አይደል? ከመሬት የሚገጡትን ሳር የሚጠጡትን ውሃ አንድ ቀን እንኳን ቀና ብለው ያሉ። እኛም እንደዛ ሳንሆን አንቀርም ነው። ወደ ሰማይ ቀና ብለን ከዋክብትን እናያለን። እንደ ሰብአ ሰገል ሰማያት ይነግራል ስብሐተ እግዚአብሔር። ፀሐይን ማየት አለብህ፣ ጨረቃን ማየት አለብህ፣ ከዋክብትን ማየት አለብህ፣ ጋላክሲዎችን። እኔ በከዋክብት ውስጥ ያለው ሰው ነኝ። በዛ ውስጥ በሚገርማችሁ መልኩ ወደ ሰማይ ስትመለከቱ በእያንዳንዱ ህብረ ኮከብ ውስጥ ኢየሱስ ክርስቶስን ታዩታላችሁ። በእያንዳንዱ መናዝል ውስጥ ዘመነ ስጋዌውን ከጽንሰቱ እስከ ምጽአቱ ከሚዛኑ ከአዳም ተመዝኖ እስከወደቀበት አንበሳ ሆኖ እስከሚመጣበት ምዕመናን ዘንባባ ይዘው ከፊቱ እስከሚዘምሩለት ሁሉ በሰማያት ተቀርጿል። እና ቤት ብዙ ሰዎች ይመጣሉ ከዋክብት ለመመልከት። ምታዩት ሰማይ ከዚህ በኋላ ሌላ ነው እላቸዋለሁ። እንዴት ይሉኛል። ከዛ በኋላ የኖህ መርከብ አለች። የሚገርማችሁ ካሪና ትባላለች። ጌታ የተሰቀለበት መስቀል በከዋክብት ቅርጽ ይወጣል። የትንሣኤው ኮከብ ይወጣል። አሁን ደግሞ ታኅሳስ ነው። ኢዮብ የጠቀሰው ኦሪዮን ይወጣል። የጌታ ምሳሌ ነው። የሰብአ ሰገል ከዋክብት ሰማያት በሙሉ በእርሱ ተጋጥመዋል። ክብር ለአምላካችን ለአጥቢያ ኮከብ ለሆነው ለኢየሱስ ክርስቶስ በእኛም ምድራዊ ተፈጥሮዬ እንደምን ይሁን ማለታችን ነው። እንደ ሰማያዊ መላእክት ይሁንልኝ። መላእክት በሰማይ ለአንተ እንደሚታዘዙ እኔም በምድር ለአንተ ልታዘዝልህ። መላእክት በሰማይ ሊያመሰግኑ ፈቃድህ እንደሆነ እኔም በምድር እንዳመሰግን ምን ይሁን? ፈቃድ ይሁን። ኋላ ሙቼ ተነስቼ በመንግስተ ሰማያት እንዳመሰግን ፈቃድ እንደሆነ ከማሁ በምድር ዛሬም በምድር ሳለው ነፍሴ ከስጋዬ ከመለየቷ በፊት እንዳመሰግን ምን ይሁን? ኧረ መልሱልኝ። ፈቃደ ነፍሴ ፈቃደ ስጋዬ ምን ይበል? ይብራ ይቆጣጠር ብለን እንጸልያለንና ፈቃድ በሰማይ እንደሆነ እንዲሁም በምድር ካልን በኋላ ምን እንላለን? ችን ተወዷታላችሁ። የዕለት ምናችን ስጠን ዛሬ አይታችሁ። ሲሳየነ ዘለለ ዕለትነ ሀበነ ዮም። እንጀራ አማርኛው ይመስለኛል። ግዕዙ ትንሽ ሰፊ ነው፣ ከእንጀራ ያልፋል። የዕለት ምግባችንን እስቲ በሉ። የዕለት ምግባችንን ድገሙት እስቲ። የዕለት ምግባችንን ስፔሲፊክ ነው። አሁን ለኛ ይመስለኛል እንጀራ ስለምንል ተሰደንም እንጀራው አያጣንም። እንዴት ቆጥ በለምነውና የሚሰጠው ያው ፈረንጆቹም አሁን ዴሊ ብሬድ ይላሉ። በሚላቸው ላይ ብሬድ አያጣም። እኛ ደግሞ እንጀራ እንላለን። ግዕዝ ብንጸልይ ሁሉንም እንበላ ነበር ማለት ነው። የዕለት ምናችንን ምግባችንን ስጠን ዛሬ። ስለዚህ በዚህ ዓለም ሳለ ለዕለት የሚሆነንን ምን ምግብ። ምክንያቱም ዛሬ የበላው ለምን አይሆንም? ለነገ አይሆንም። እና በጣም እኛ የምንደክመው ለስጋዊ ዳቦ ነው። ግን ሰው በምድር ላይ ሲኖር ምግብ ያስፈልገዋል፣ ዳቦ ያስፈልገዋል፣ ልብስ ያስፈልገዋል፣ መጠለያ ያስፈልገዋል፣ ጤና ያስፈልገዋል፣ ጥንካሬ ያስፈልገዋል። ይህን ሁሉ የሚሰጥ ማን ነው? እግዚአብሔር ነውና እስቲ ይህችን ቃል አብረን እንጠይቀው። ድህነትንና ባሉስቲ ባለጠግነትን ከኔ ያርቅ፣ የሚበቃኝንም እንጀራ ስጠኝ። ታላቁ ሰሎሞን ምሳሌ 30 ቁጥር 8። ስለዚህ በአሁኑ ጸጋ እንድንኖር ያስተምረናል። እንጀራ ዳቦ ለነገ ስለማይጠቅም ለዛሬ ብቻ ጠይቁ በማለት ይናገራል። ግን ትንሽ እስቲ ከፍ እናድርገውና እስቲ ይህን ቃል እናድርገው። ምግብ ሲባል የሰው ልጅ በእንጀራ ብቻ ነው እንደሚኖረው? በማን ቃል ጭምር ነው? ስለዚህ ሲሳይ የተባለው የማን ቃል ነው?
ደስ አይልም? የዕለት ምንን ስጠኝ ምግቤን ስጠኝ ካላችሁት አንድ የመጽሐፍ ቅዱስ ጥቅስ በቀን ማንበብ አለባችሁ፣ ግዴታችሁ ነው። የዕለት ምንን ስጠኝ አላችሁ፣ ይኸው ቃሉ አለ። ቃሉን ገልጠህ ካላነበብከው የዕለት እንጀራዬን ስጠኝ፣ ይኸው ቃሉ አለ፣ ይኸው ትምህርተ ወንጌል አለ። ለምንድን ነው ታዲያ መጽሐፍ ቅዱስ ገልጣችሁ ማታነቡ? ነው እናንተ ሁሌ እንጀራውን ነው እናስበው። ያቺ በላን ጠገብ ስንት ዓመት በላን። አንዴ እኔ ያደረኩትን ልንገራችሁ ነው፣ ተገኙ አይሆንም። ከተወለድኩ ጀምሮ ስንት እንጀራ በላው ብዬ ሂሳብ ውስጥ ገባ። ጊዜ ስራ ስፈታ ማለት ነው። አንድ ኩንታል ጤፍ ስንት እንጀራ ያወጣዋል? ከተወለድኩ ጀምሮ ብለው በጣም ለካ ብዙ ነው። ካነበብኳቸው መጻሕፍት በልጧል። ስለዚህ በእውነት ለነፍሴ ስንቅ የሚሆነውን ቃልህን ምን በለኝ፣ ሕግህ ምንድን ነው አለ፣ ለጉሮሮዬ ጣፋጭ ነው። ይህን የማር ወለላ መቼ ነው ማለት ለምን አንበላም? ለምን አንማርም? ለምን ሁሌ ወንጌል አናነብም? ባል ሚስት ልጆች ምንድን ነው የምትሰሩት? እኔ እኮ ባል ሚስት ልጆች ሲባል መረዳዳት ሲባል ባል እኮ ጥቅስ ማንበብ አለበት ለሚስቱ አይደል? ሚስት ደግሞ ለልጆቿ ማስተማር አለባት። ሕይወታችን ራሱ በእግዚአብሔር ቃል ላይ የተመሰረተ ባለመሆኑ ነፋሱ ወጀቡ ሲመጣ እንደወደቅን ነው። እግዚአብሔር ቃሉን በልባችን ይሳል። ትልቁ ምግብ ግን ቅዱስ ሥጋውና ምንድን ነው? ኧረ ንገሩኝ። ኢየሱስ ክርስቶስ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ከቶ አይጠማም አለ። የዕለት እንጀራችንን ስጠን ዛሬ ስንለው ምን ስጠኝ ነው? ሥጋህን ደምህን ምን በለኝ? የሕይወት እንጀራ እሱ ነው። በቃ መጣሁ አለ። እናንተ ደግሞ አንበላም አላችሁ። ምንድን ነው ጉድ? አንድ ሰው ድግስ ደግሶ ጥያቄ ልጠይቃችሁ። ለልጃችሁ ድግስ ደገሳችሁ ልበል። ሰው መጥቶ ሳይበላ ሳይጠጣ ብሄድ ቅር አይላችሁ? የሆነ ፕሮግራም አድርጋችሁ ያቀረባችሁትን ማዕድ ሰው ሳይቀምሰው ሲሄድ በጣም አያሳዝንም? እግዚአብሔር እንዴት ያዝንብን! እንዴት ያዝንብን! በተለይ ደግሞ ኮፕቲክ አይታችኋል። ዕለት እንዴት ቅዱስ ሥጋው ምግብ እኮ የዕለት እንጀራችንን ስጠን ዛሬ። በልቼ ብሳሳት ሰውነ ቅድም መምህር አስተምረዋል። አሁንም መነሳት ወድቆ መቅረት አጋንንታዊ ነው። ወድቆ መነሳትስ አዳማዊ ነው። ኢየሱስ ክርስቶስ አይረበንም እንዴ? ያልቆረባችሁትን ነው። አይጠማችሁ? ሁሌ እንጀራ ሁሌ ወጥ ዛሬ በልተን ይህ የሚወጣ እንዴት ኢየሱስ ክርስቶስን አይናፍቀንም? ሥጋው በጉሮሮሯችን ሲገባ ደግሞ በጉሮሮሯችን ከሰውነታችን ሲዋሃድ ያራበው አባቱ ውሸቱ ነው። አባታችን ነው የሚለው የውሸት ጸሎት ነው ማለት ነው። የዕለት ምናችን ስጠን ዛሬ፣ የዕለት እንጀራችን ስጠን ዛሬ። በመጨረሻ በደላችንን ይቅር በለን። እኛ የበደሉልን አይደለም የበደለንን ነው። ይዙ ለዛ በሰለነ ነው። ከሁሉም መጣላት ከአንድ ሰው እንኳን መጋጨት አይገባም። ህድግ ለና አበሳነ ወጌጋይነ ይዙ ይጨምራል። አበሳ ይላል፣ ጌጋ ይላል። በደላችንን ይቅር በለን እኛም የበደለንን ይቅር እንድንል ወይም እንል ዘንድ። አሁን ትንሽ አስቸጋሪ ነው። ይሄ ትንሽ ጠንከር ያለ ነው። ይሄ ጸሎት ለእግዚአብሔር ቃል የምንገባበት ክፍል ነው። እንዴት ከባድ መሰላችሁ! ጥሩ ነው፣ ግን አባታችን ሆይ ስትሉ ቃል እየገባችሁ ነው። ቃሉን አክብረናል አላከበርንም፣ እዚህ ላይ ነው። ይኸው እስካሁን ልመና ነው አይደለም? መንግስት ትምጣ፣ ፈቃድ፣ ምግባችንን ስጠን። አሁን ግን ራሳችንን የምናስብበት ደረጃ ላይ ደረስን ማለት ነው። አባት ሆይ ይቅር በለኝ፣ ሌላውንም በተመሳሳይ መጠን ምን እላለሁ? ይቅር እላለሁ። ቃል ምንገባበት እኮ ነው፣ ግን አልታረቅም። ውሸት ነው። አሁን አበሳ ይላሉ ሊቃውንት፣ የዓመት ይላሉ፣ ጌጋይ በደል የዕለት፣ አበሳ ከባዱ፣ ጌጋይ ጥቃቅኑ ይላሉ። ወደዛ አልገባ። በግሪኩ ግን ዕዳዬን ይላል። ምንም በለኝ ዕዳዬን ይላል። ዕዳ ምንድን ነው? ትልቅ ዕዳ አለብን ነው። ለእግዚአብሔር ፍቅር መክፈል ያለብን፣ ለሌሎች ፍቅር መክፈል ያለብን። ያንን ዕዳ እግዚአብሔር ወይ ሰርዝልኝ እንለዋለን። ግን እኛ ምን ማለት አለብን? ይቅር ማለት አለብን። ትንሽ ይከብዳል።